በአንዳንድ ዘገባ ሶስት አይነት ሰዎች አላህ ተባረከ ወተዓላ ሶላትን አይቀበላቸውም፣ መልካም ስራም ወደ ሰማይ አይወጣላቸውም ብለው ከሶስት ሰዎች መሃል አልመርአቱ ሳኺጡ ዐለይሃ ዘውጁሃ ሐታ የርዳ ብላ ባሏ የተቆጣት ሴት ባሏ እስኪወድ እስኪረጋጋ ይቅር እስኪል ድረስ ሶላትም ይሁን መልካም ስራ ወደ ሰማይ አይወጣላትም ብላ። ከእናንተ ውስጥ ጥሩ ሚስት ማለት ጥሩ ሴት ማለት ባሏ ሲቆጣ ሐዲሱ ላይ ያስቆጣው እሱም ይሁን እሷ እንዲያኮርፍ እንዲቆጣ ያደረገውን ጥፋት የፈጸመው እሱም ይሁን እሷ ሴቷ እሱ ጋር ሄዳ እጁን ይዛ እስካልተደሰትክ ቁጣህን እስካልተውክ ድረስ ምግብ የሚባል አልቀምስም እንቅልፍ አልተኛም የምትል ሴት ናት ብላ። ከሴቶች ሁሉ ጥሩ ሴት ባሏ ሲቆጣ ያስቆጣችው እሷም ትሁን እሱ በራሱ ምክንያት ተጣልቶ ይቆጣ እሱ ጋር ሄዳ እጁን ይዛ ልታረጋጋው ቁጣውን ልታበርድ ምትሞክር፣ ካልተደሰትክ ካልተጫወትክ ቁጣህን ካልተውክ አልተኛም አልበላም ምትል ሴት ናት ብላ። ይሄ ሐቂቃ ከስንት አንድ አላህ ያዳላቸው የመረጣቸው እንጂ ማይችሉትም። እሱ ንጉስ እሷ አገልጋይ ባሪያ አይደለች፣ አለ ደግሞ እሷ ንጉስ እሱ አገልጋይ ባሪያ አይደለም። ሁለቱም ተመሳሳይ ሐቅ ያላቸው ሰዎች ናቸው። ምንም እንኳን የባል ሐቅ ከባድ ቢሆን ትልቅነት የምናሳየው ራስን ትልቅ በማድረግ ሌሎች ስጁድ እንዲያደርጉልን በማዘዝ አይደለም። ትልቅነት የምናሳየው በመቻል በማለፍ ነው፣ ወደ ሰፊ በመሆን ደጋግሞ ይቅር በማለት ነው። فاسألوا أهل الذكر إن كنتم لا تعلمون